على تو من دنا ነገር ብታሻመድዱ ምን አለበት ዘመድ ቤት ሄደ ምግብ ሲሰጡ ደስታዬ ኧረ ተው የዘንድሮ ሕፃን ተው ሌላ ነገር አስመሰለው ግን ዲግሲ ሰላም እንዴት ናችሁ? ዋትስ ጉድ ኤቭሪባዲ እኔ በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ ተመልሻለሁ። ለማታውቁኝ ኢዮስያስ ነኝ። በዚህ ቪዲዮ ላይ እኔና ጓደኛዬ በአንዳንድ ቪዲዮዎች ላይ ሪአክት እንሰጣለን። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ገልጽላችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሁሌም ይመችናል ሳክናሪያችን ጀመር ጓደኛዬን ይዤ ልምጣ። ዋላ ሰላም ቤተሰብ ይላል አላችሁ አለን እዚህ ጋር ያው እንግዲህ ዛሬ 3 ነን ጸዲ ነገር እንለቅላችኋለን እስከመጨረሻው አብራችሁን ሁኑ ይመቻችሁ እሺ ለተመልካቾች ራስን አስተዋውቅልኝ እኔ ተስፋ ይባላል እዚህ ጋር ደግሞ ፍቄ የሚባል ጀለሳለን ይመቻችሁ ከኛ ጋር ሁኑ ያው ሶስታችንም ጓደኛሞች ናቸው What are you saying What is he saying ጓደኛሞች ነን ይቅርታ ነን በሚለው ይስተካከል እሺ ያው ለምን ብቻን ትሆናለህ ባላችሁት መሰረት ጓደኞቼን ይዤ መጥቻለሁ ማለት ነው ከዚህ በኋላ ከነሱ ጋር የምለቅ ይሆናል ያው እንግዳስ ስለሆኑ ላይክ ሼር ሰብስክራይብ እንድታደርጉላቸው ይጠይቋቸዋል ጊፍት አለ ወይኔ ውስጥ አያምንም የኔ ውስጥ ተጠራጣሪ ነው እሺ ለማንኛውም ወሬ አናብዛ ወደ ቪዲዮ እንሂድ በካሳ ምን ይሆነኝ በወፍርም ምን ይሆነኝ አጥንቴ የሚይዘውኒ ስጋ የሚሸከሙ አጥንቴ ያለው ምን ቤት ናችሁ ሐሳብ የምትሰጡት ጠየቅኳችሁ ወይ ወፈርክኩ እንኳን በካሳም እንኳን እና ምን ትለበታለህ እንግዳችን አይ ምንም ቢካሳም ቢወፍርም ምን አገባው ግን ሰው እና አንዳንድ ሰዎች ምንም በማይመለከታቸው ነገር ሐሳብ የሚሰጡ ሰዎች አሉ በዚህ እንቃወማለን ትክክል ነው ደግሞ ጭንቅላቱ ምንድነው የገባው እኔ በዚህ ጉዳይ አይመለከተኝም እኔ ዋናው እዚህ ጋር ሐሳቡ ስለ ጭንቅላት ሳይሆን ስለ መክሳት ነው ጭንቅላት ይላል አይ እውነታቸውን ነው ባከ ይወስቲ እሺ ኔክስት ቪዲዮ ብዙ ወላጅ ኢትዮጵያ ውስጥ ማለት ዳምፕ የሚሆንልኝ ሮቦት የወለደ ይመስላል እኔ በፈለኩት ወይ ሂድ እኔ በፈለኩት ተማር እኔ ስለፈለኩት አግባ እሱ ወላጆቻቸው ሮቦት ናቸው ከዛ በኋላ ራሳቸውን ሲችሉ ዓለም ግራ ትገባቸዋለች ምንም በራሳቸው ስለምሳሌ ተማከሩ ጀምሮ አባት ደስ የሚለው ነው አባት ደስ የሚለው ነው ስለዚህ ልጅ አንደኛ ዋው አሪፍ ቪዲዮ ምን ትሉበታላችሁ እናንተ እኔ ምለው እንግዶች ይቅደሙ እኔ ምለው ያው ሁለቱም ትክክላችሁ
የሰው እየተናገሩም ትክክል ፋሚሊዎችም ትክክል ምክንያቱም በራሳቸው መንገድ ሁሉ ትክክል ይሄ ነው አስበው ምክንያቱም እነሱ ለኛ አስበው ነው ግን ያው በራሳችንን ብንወስንም እንደራሳችን ሁለቱም ትክክል እሺ ምንም አይደለም ግን ማከለኛ ቢሆን ጥሩ ነው ወላጅም የራሱን መንገድ ቢከተል ልጅም እንደዛው ለምሳሌ ልጅ ኮዲንግ የሚችል ከሆነ ወላጅ ደግሞ ዶክተር እንዲሆን የሚፈልግ ከሆነ ይሄ በጣም ከባድ ነው አይደል እንደዛ በጣም ከባድ ነው ነው አይ ይሄ ምንም አያስቅም እውነት ከባድ ነው ብቻ ታዳጊዎች ነው የምታየው ከሆነ እኛም ታዳጊ ነን እያደግን ነው እግዚአብሔር ይመስገን ግን ባይዘው በቃ ያያችሁ ደግሞ ኮሜንት ሰጣችሁበት አዎ ለማንኛውም እናንተም ስጡበት ግን የወላጅም የልጅም ክትትል ያስፈልጋል ባይነን ሁለቱንም አንድ ላይ ማስኬድ ስለዚህ ወደ ቀጣይ የጀለስ ቤት እንደራሳቸው የሚያዩት ቤት መሰለኝ ተረጋጋ ቀስበል አተ ተቀስበል አሁን ባዛራቸው ይጣጣቸው እኛ ለለቆይም እዚህ ያው ስንገናኝ እንደዚህ ሆነን በቃ የኛው ሙድ ያው ሁላችሁም እንዲህ ናችሁ በቃ ዘና ማለት ነው ከፍሬንድሺፕ ጋር እንደውም አንዴ የመስጠት ጠረጴዛ ሰብረውብን እዚህ መተው ይገርማችኋል ሰብረውብን በቃ ሰማ አልጠቅሰማ ሰብሬ ነው ሰብረውብኝ ሰብሬ በልሽ በቃ አተ ከሰከሰክ ወደ ራሳችን እንመለስ ወደ ተፈጥሮ እንመለስ ምን አገናኛው ፈረንጅ በመሆኔ እኔ ማዘን ጀመርኩ ማለት ነው እና ማፈር ጀመርኩ አይደለም ፈረንጅ እኮ ይላል እሺ ከባድ እሺ ቆይ ጨርሰው How are you? Where are you going? We go to Karario. You know Karario around the Torailos. አላተው ምን ደህና ነገር ብታሻምድዱ ምን አለበት አሁን አሰዳቢ ሆነ ሀገር አይ ባለጌን ከገደለው ያሳዳጌ በደለው የሚባል ያንተ አይነት ነው ተማል እንዴት ነው እንደምትለው አሰዳቢ ምን ነገር ተላል እሺ ናው ፈረንጆች ወደዚህ ሀገር ሲመጡ ደና ነገር ብናስተምር ሰች ላይክስ ባህል ሊሆን ይችላል በቃ ስለኛ ባህል ይሄኛው ስለሚቆራጭ ጎበኝ ቦታ አለ እስቲ ይወሰዳችሁ አታሳዩ ብራ ሰብስቡበት ምንድነው እንታሸማደድ ታሰብባል ጾል ምን መከራፍ አለበት አረ ጆን ዲክስ እዚህ ሀገር ግን ዜማው ሌላ ግጥሙ ሌላ የተለያየ የተገላቢጦሽ ነው አዎ እንትን ላይቭ ላይ ሲጀመር ለምንድን ነው እንዴ ያው እንትን ሃይማኖት ምናምን ይቀርገን ይሄ ነገር ለመስበክ ከሆነ እሱ ችግር የለም እንጂ ላይቭ ላይ ያው አንዳንድ ጌሞች ምናምን የሚጫወቱበት ቦታ ነው እንጂ እንደዚህ የሃይማኖት ነክ ነገር የሚተላለፈው ቦታ አይመስለኝም እንዳሳም አይደለም እና ግን ከሞላ ጎደል ቪዲዮዋ ጸዴ ነች ይሄ ነገር ይቅር ባይነን እኛ ቢቀር ዘመድ ቤት ሄደ ምግብ ሲሰጡ አረ አይድረስ ይሄ ነገር ግን ሁሉም ቦታ ያለ ልማድ ነው ምን ይመስላል በተለይ አንዳንድ ልደት ቤቶች ኬክ በኋላ ኬክ ፈልገህ ኩኪስ ያመጡልህ ከባድ ነው ሲስተሙ ከባድ ነው ኩኪሱንም ጋገኛ አንተ ሙዘሽን በልተሽ እንደቤት ምግብ እየበላ ከዛ በኋላ ውሃ አምጡልኝ ስትል የእጅ ነው ሲሉኝ የግራ አምጪ ትላለህ ሚጠጣ ፈለገ ሳጠግብ እጇ ሲመጣል ከባድ ነው ከባድ እሺ አንቺ አልነበርሽ እሺ የሚቀጥለው ጥያቄ እናንተ መኪና ላይ የማን አርቲስት ዘፋኝ ፎቶ አለ አምስት ሰከንድ ጂጂ ነች ጂጂ እንዴ ነፃነት ነው
ኧረ ወይኔ በእናትህ ለምን ያሳዩታል? ሪስፔክትፉል ነፃነት። ያው የቆየ ቪዲዮ ነው ግን ያው እሱን ለማስታወስ ነው ያህል ነው። አሁንም ያመጣ ነው። በጣም ምርጥ ሰው ነበረ። ነፍሱን ይማረው። በስታይ ኧረ ተው ግን የዘንድሮ ሕፃን ተው በስታይ በዚህ እድሜው እንዲህ ካሸመደዱት በቃ ዚያደግ አሁን ይሄ ማጅራት መቼ ነው የሚሆነው? መምህር አሁን እስቲ የሆነ ነገር በስታይል ሲሉት እስቲ እንደ ድንገት እስቲ ፊደሎችን በስታይል ጥራ ምናምን ነገር ቢሉት ምን ሌላቸው ነው? በስታይል አይ ግን አሁን ይሄ ልጅ ቢያንስ አንድ 6 አመቱ ምናምን ቢሆን እስቲ ስንት አመቱ ነው? ይቆ ሞስት እዛ አካባቢ በቃ 7 ምናምን ነገር ቢሆን ነው። በ7 አመት እንደዚህ ስድቅ ከባድ ነው። እኔ እኮ በ7 አመቴ የማውቀው ፓፓዬ ተብሎ ሲሰደብ ነው። እዚህ ፓፓዬ ራስ ምናምን ሙዝ ራስ ማንጎ ጭንቅል በ17 አመት ተገቢ አይደለም። ሌላ ነገር አስመሰለው ግረድ ዲቢሲ አረዳው ኧረ ኢየሱስ በዚህ ሳምንት ሳይሆን በቃ በዚች 3 ሳምንት አካባቢ ልጅ ዳውድና በርጠለሜውስ ነው የሚባሉ ስሙ በጣም ነው የሚከብደኝ እሱ ሰውዬ ግን በነገራችን ላይ ያው እንግዲህ እናንተም ሰግጡ እንደነሱ በቃ ላይፍ አይ መሰገጥ እንኳን ሳይሆን ይሄ እንኳን ያው ጀስት ያው ለቀልድ ምናምን ነው ግን በጣም ተፍተፍ እያሉ ነው ምንም አይደል ያይኑ በለኝ አላታው ከሁለቱ ነው እንግዲህ እርግማኗ ብቻ እንዳይደፋችሁ አሁን ይሄን ቪዲዮ ሐሳብ ብትሰጥበትና እሳቸው ደግሞ ቢሆን ከባድ ነው ስለዚህ ባላይ ስለዚህ ምንም በል ማዘር ቀጥሉበትን በል አሪፍ ነው በቃ ማዘር ቀጥሉበት ባላይ እንለፎች ጠሉትን እየጠጡ እናቶቻችሁ ምከሩት ለል አንድ ሁለት ጠላና አረቄ ሻት ከተደረገ ከባድ ነው አይደረግም እኔምልሽ ብዙ ሰው አለ እንዴ አረባን እግሩን አይተሃል አንድ እግሩ ወደቀብስ እሺ የዚህን ጉድ የሚያውቀው የመንግስት ሰራተኛና የመንግስት ተማሪ የሆነ ነው እዚህ ጋር የምትመለከት እያንዳንዳችን የመንግስት ተማሪዎች ነን 1 2 3 አለ እና አንበሳባስ ያው አጎታችን በለው በቃ ላም በኢየሱስ እንዲ ሻወር ነው በቃ ሻወር ደሞ ሽንቱ ተፈነዳ እንደዚህ ያገባ ምን ያየው ግን ያው ከአንበሳባስ ደስ የሚለው ያው ለተላልቅ ሰዎች ቅድሚያ ስጡ ምናምን የሚባለው ነገር እሱ ጸልይ ወንበር ይዘህ ቁጭ ብለህ ጋሼ ዛፋ ብሎ አታገኝም እኔ አንዴ ወንበር ተገብተ ሼባው ቀስ ብሎ ከዛ ነው ታደዛለህ እንግዲህ ግድ ነው በቃ መነሳት ያለ ነው እንግዲህ እሺ እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር ከተመቻችሁ ኮሜንት ስጡ ሼር ሰብስክራይብ ያረጋችሁ እስከመጨረሻው ከኛ ጋር ስለነበራችሁ እናመሰግናለን የሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ ባይ